በርካቶቻችሁ በቲክቶክ የምታውቋት ቲክቶከር እንደተኛች በድንገት ህይወቷ ማለፉ ተሰምቷል። በቲክቶክ መድረክ ላይ ቤዚ በሚለው መጠሪያዋ በስፋት የምትታወቀውን ጌም ስትጫወት ቆይታ ትንሽ ደከመኝ እረፍት ላድርግ በማለት እንደተኛች በዚያው ሳትነቃ መቅረቷ ተገልጿል። ቤዚ በሚል ስያሜ የምትታወቀው ታዋቂ ቲክቶከር ዛሬ ህይወቷ አለፈ። ነፍስሽን በአጸደ ገነት ያኑረው። ከዚህ በኋላ ደግሞ ሁለት ታዋቂ የሆኑ ሴት ቲክቶከሮቻችንን ልናጣ ነው። የመጀመሪያዋ ታዋቂ ቲክቶከር ሜሎ በሚል የቲክቶክ ስያሜ የምትታወቀው ቲክቶከር ናት። ይህች ቲክቶከር ልክ እንደ ዛሬዋ እንደሞተችው ቲክቶከር ምክንያቱ ባልታወቀ ሁኔታ ህይወቷ ሊያልፍ ችሏል ተብሎ ዜና ሊሰራላት የምትችል ቲክቶከር ናት። ሁለተኛዋ ቲክቶከር ደግሞ እሙዬ በሚል መጠሪያ የምትታወቀው ቲክቶከር ስትሆን 4 ዓመት የዩኒቨርሲቲ ቆይቷን ጨርሳ በአርኪቴክቸር የትምህርት ዘርፍ ተመርቃ የወጣች ናት። እቺ ደግሞ የምትሞተው ፍቅረኛዬን ከሌላ ወንድ ጋር አየዋት በሚል የገዛ ፍቅረኛዋ ነው የሚገላት። ይሄ ሐሰት አይደለም። ይሄ ቪዲዮ የሆነ ጊዜ አብሮ ከዜና ጋር እንደሚወጣ ምንም አልጠራጠርም። ቤተሰቦች፣ አሳዳጊዎች አሊያም የቅርብ ዘመድና ጓደኛ ካላችሁ እነዚህን ሰዎች አፋፍሳችሁ ወደ ቤተክርስቲያን ወሰዷቸው። ቲክቶክ ላይቭ ላይ ገብተው ተለክፈዋል። የክፉ አይን ውስጥም ገብተዋል። ይሄ መልእክት ከደረሳችሁ በኋላ ምንም ሳትሰስቱ ለነዚህ ሰዎች ሼር አድርጉላቸው። የእግዚአብሔር ጥበቃና ኃይል የወላዲት አምላክ ምልጃና በረከት ከሁላችሁ ጋር ይሁን።